ዛሬ የምነግራችሁ ነገር ፍጹም የሚደንቅ ነገር ነው። አይኖ መጀመሪያ ላይ እውነት ላይ መስል ይችላል፣ ግን እመኑኝ በቀላሉ እንድትረዱት ካደረግን በኋላ ሁሌም ሲገርማችሁ የሚኖርና ዘመናችሁን ሁሉ ካምሯችሁ ሳይጠፋ የሚኖር እውቀት ሆኖ ይቀር። እናንተ ታግሳችሁ ተከተሉኝ፣ እኔም እንድትረዱት የተቻለኝን ሁሉ አደርጋለሁ። በምሽት ሰማይ ላይ ከዋክብቶችን ስታዩ እያያችሁ ያላችሁት የዛሬ ሚሊዮን ዓመታት በፊት የነበረን ታሪክን ነው። በጥንት ዘመን እዛ ጋር የነበሩትን ከዋክብት ነው አሁን ላይ እያያችሁት ያላችሁት እንጂ ከዋክብቶቹ አሁን ላይ እዛ ጋር የሉ። ኢንፋክት አብዛኞቹ ከዋክብት ወይ ፈንድተዋል ወይ ሌላ ቦታ ላይ ነው ያሉ። ሌት ሚ ኤክስፕሌን። መጀመሪያ ይህን ለመረዳት የብርሃን ፍጥነትንና የብርሃን ዘመን ምን እንደሆነ በአጭሩና በቀላሉ ከተረዳም በኋላ ሌላው ቀላል ይሆንልናል። የብርሃን ፍጥነት ማለት እጅግ ፈጣን የሆነ ነገር ነው። በሴኮንድ 300,000 ኪሎ ሜትርን ይጓዛል። ማለትም ለምሳሌ በእኛና በጨረቃ መካከል ያለው ዲስታንስ 300,000 ኪሎ ሜትር ነው። የጨረቃ ነጸብራቅ እኛ ጋር ለመድረስ 1 ሴኮንድ ብቻ ነው የሚወስድበት። እንደዛ ሁሉ ለምሳሌ አንድ ሰው 300,000 ኪሎ ሜትር ርቀት ላይ ሆኖ ለምሳሌ ትልቅ ፓውዛን ቢያበራብን ያ ፓውዛው አይናችን ላይ ወዲያው ብልጭ አይልም፣ 1 ሰከንድ ቆይቶ ነው እኛ ጋር የሚደርሰው። እንደዛ ሁሉ 600,000 ኪሎ ሜትር ላይ ቢሆን 2 ሰከንድ፣ 900,000 ላይ ሲሆን 3 ሰከንድ ማለት ነው። ይህን ከተረዳን ኮንሰፕቱን ሰፋ እናድርገውና ፀሐያችን ከኛ ምን ያህል ርቀት ላይ ነው የምትገኘው ብላችሁ ከጠየቃችሁ 150 ሚሊዮን ኪሎ ሜትር ርቀት ላይ ነው የምትገኘው። ማለትም በእኛና በፀሐይ መካከል እንኳን 2 ፕላኔቶች አሉ፣ ሜርኩሪና ቪነስ። ዛት ሚንስ ፀሐይ የምታመነጨው ብርሃን 150 ሚሊዮን ኪሎ ሜትር ተጉዞ 2 ዓለማትን አልፎ እኛ ጋር ለመድረስ 8 ደቂቃ ይወስድበታል ማለት ነው። ማለትም እኛውን የምንሞቀው የፀሐይ ብርሃን ከ8 ደቂቃ በፊት ፀሐይ ያመነጨችውን ነው እንበልና ለምሳሌ የሆነ ተአምር ተፈጥሮ ፀሐይ ብትሰወር ወይም ብትጠፋ ብትፈነዳ ከ8 ደቂቃ በኋላ ነው መጥፋቷን የምናውቀው። ምክንያቱም ከመጥፋቷ በፊት ያመነጨችው የፀሐይ ብርሃን እኛ ጋር የመጣ ስለሆነ ገና እኛ ማየት የምንችለው እየመጣ ያለውን የፀሐይ ብርሃን ስለሆነ ማለት ነው። ይህም በዚህ መልኩ ከተረዳን ወደ ዋናው ጉዳይ እንግባና በሰማይ ላይ የምናያቸው ከዋክብት በሙሉ ፀሐያት እንደሆኑና በዙሪያቸውም ፕላኔቶች እንዳሉ እንደኛ ፀሐይ ሁሉ እነዚህ ከዋክብት ሁሉ የፀሐይ ብርሃን እንደሚያመነጩ ከዚህ በፊት ነግሬያችኋለሁ። እጅግ ፍጹም ርቀት ላይ ስላሉ ነው ትናንሽ ሆነው የሚታዩንም በልና እኛ እነዛ ኮከባት ያሉበት ቦታ ላይ ሆነ ወደኛ ፀሐይ ብናይ የኛንም ፀሐይ ጥንጥዬ ሆና እንደ ኮከብ ነው የምናያት ማለት ነው። ለምሳሌ አሁን እነዚህን 3ቱን ኮከባት ካያችኋቸው ከኛ ፀሐይ ጋር ሲነጻጸሩ የኛ ሰም ቀይዋ ጥንጥዬ ሆና ነው የምትታየን። በግዝፈት ራሱ ሰማይ ላይ ሲታዩ ጥንት ይመስላሉ እንጂ ከፀሐያችን እጥፍ የሚበልጡ ናቸው። ሶ እነዚህ ፍጹም ርቀት ላይ ያሉትን ከዋክብት በኪሎ ሜትር አይደለም የምንለካው። ፍጹም ርቀት ላይ ያለን ነገር ለመለካት የምንጠቀመው ኪሎ ሜትር ሳይሆን የብርሃን ዘመን ወይም ላይት ይርስን ነው። ማለትም ብርሃን ከአንድ ቦታ ተነስቶ አንድ ቦታ ለመድረስ 1 ዓመት ሲወስድበት አንድ የብርሃን ዘመን እንላለን ማለት ነው። ያን ዲስታንስ የብርሃን ዘመን ወደ ኪሎ ሜትር ኮንቨርት ሲደረግ ስንት ነው ካላችሁ ወደ 10 ትሪሊዮን ኪሎ ሜትር ማለት ነው። ብርሃን 10 ትሪሊዮን ኪሎ ሜትር ሲጓዝ አንድ የብርሃን ዘመንን ተጓዘ፣ 1 ዓመት ወሰደበት እንላለን ማለት ነው። በዚህ መልኩ ያዙልኝና ሰማይ ላይ ካሉት ከዋክብት ሁሉ አንዷን ለኛ በጣም ቅርብ የሆነችውን ኮከብ ወስደን ብናይ እንኳን እቺ ጎረቤታችን ኮከብ ፕሮክሲማ ሴንቸሪ ትባላለች።